መሰለኝ። ስለዚህ ወደ ፍራኦል ጋር እንሄዳለን። አሁን ምን እናደርጋለን? አንድ ጊዜ እንደማመጣለን። በጣም ብዙ ሺህ ሰው እየተከታተለን ስለሆነ ሚዩት አንድ ቦታ ይረብሻል ድምፅ። እናታችን አንድ ጊዜ ዱዓ ያድርጉ። ማይ እሺ፣ አሴ ማውራት የፈለግከው ነገር ያለ ይመስለኛል። አንድ ደቂቃ ብቻ ቀጥል። ቴንክ ዩ አቡ ስለሰጠኝ። ግን ሁሉም እዚህ ጋር የዋሉ ልጆች አንዳንድ ደቂቃ ብቻ ስሜታቸውን እንዲገልጹ እድል ብትሰጥ ደስ ይለኛል። እኔ በአጭሩ ይላለሁ፣ እዩት። እግዚአብሔር ዛሬ የከበረበት አላህ የከበረበት የኢትዮጵያን አንድነት ያሳየንበት ከኛ አልፎ ከእናታችን አልፎ ሌላው መላው ኢትዮጵያ መማር ያለበት ህብረት ስንሆን አንድ ስንሆን ማናሸንፈው እንደሌለ እግዚአብሔር እርዳታ ያሳየንበት ነው። እኔ በጣም ደስተኛ ነኝ ዛሬ አብነት ከካምባታ እኔ ከወላይታ ያኛው ከወለጋ ያኛው ሁሉ ኢትዮጵያዊ አንድ ሲሆን ሁሉንም ፈተናዎቹን ማለፍ እንደምንችል በእግዚአብሔር ኃይል አሳይተናል። ዛሬ የረዳችሁን ያገዛችሁን ታብታብ ያደረጋችሁ ገንዘብ የሰጣችሁ ከኛ በላይ ሞገሱ ክብሩ ከእግዚአብሔር በታች ለእናንተ ይገባችኋል። በጣም ወዳችኋለሁ። እማማ እግዚአብሔር ከዚህ የሚቀረውን ህይወትን የህክምና ሂደቱን እግዚአብሔር ይርዳዎት እላለሁ። አሙዬ በጣም ወዳሃለሁ። ሰላማችሁ ይብዛል። አንድ ደቂቃ ብቻ እንጠቀማለን። ማስተር አንድ ደቂቃ አንተን ብሎ የመጡ ሰዎችን አመስገን፣ ደስታህን ግለጽ። ሚዩትን ክፈት። ማስተር አመሰግናለሁ። በጣም ደስ ብሎኛል። ማለት በቃ የሚለው ነገር የለኝም። እንኳን ደረስክልን። እኛ የጀመርነውን አንተ ደግሞ መቴጀስተኛ ለማሳገጥ ጥረት አድርገናል፣ ግን አልቻልንም። አንተ ግን ስደርስ የመጀመሪያው ቀን ፎቶ ሲፖስት በጣም ደስ አለኝ። በቃ በጣም ደስ አለኝ። ከመጀመሪያ ጀምሬ አልቻልኩም። እኔ መጀመሪያ ቪዲዮዎች ሰራው። እዛ ቤት ሆስፒታል ሄድኩት እናታችን ጋር እንደዚህ ማታ እያገዝኩ ነበርና እኚህ እናቴ የገቡት እኔ ከአምስት ዓመት በፊት እናቴ ገብታ የተኘችበት ሩም ነው እና እኔ በዛን ጊዜ ትዝም ብለኝ ኦልሬዲ እኔ እንደዚህ አይደለሁም። እናንተን ገንዘብ የሚቀበለው ሰው የለም፣ የሚበደር ቦታ የለኝም። ጀስት የሆነ የመድኃኒት ገንዘብ እንኳን ሲጨርስ ወደ ገጠር ምናምን ሂጄ ያለኝን ሌላ ነገር ሽጬ ነው የሚመጣው እና እያልኩ ምናምን ከሁለት ወር ምናምን ካስተኛዋት በኋላ እናቴ ሞተች እና ያ በቃ ያ ስሜት ይሰማኛል። ታውቃለህ እኔ አልቻልኩም። ከዛ በኋላ ልሞክር አልቻልኩም። ደስት ብቻዬን ነው። ጓደኞችም አሉ በዙሪያዬ ለማሳካት አልቻሉም። አንተ ግን ስትደርስላችሁ በጣም ነው ደስ ያለኝና በቃ አሁን እንደዚህ የደስታ እንባቸውን ሲያይ እነዚህ ሰዎች በጣም ደስ ብሎኛል። በጣም ነው የምናመሰግን። በጣም ነው ማወድቅ ምንወድቅ ወንድሜ። ሁላችሁንም በጣም ነው የማመሰግነው። እኛ ወጣት ሆነን ለእናታችን ቆመን ሁላችሁም እናቱን የሚወድ እንደዚህ ነው ለእናቱ የሚቆመው። በመጀመሪያ ማስተናብነትን በጣም ነው የማመሰግነው። የዱ ገለቶማ አይስንልን እናታችን አሁንም ከዚህ በኋላም ታክማ ወደ ሀገር ገብታ ደስታችንን ማየት እንፈልጋለን እንሻላ። ሌላው ደግሞ እነዚህ ሁለት ሴቶቿ በጣም ከፍቷቸው ነበር ልክ እኔ ሲሄድ እና በቃ ተስፋ በመቆረጥ አካባቢ ላይ ነበሩ። ኢቨን ማስተራብነትን እንኳን በማያገኙበት ደረጃ ማለት በጣም ማንም አልነበር እንኳን ከጎናቸው እሱንም የሚቀርብ እሱም በጣም ቢዚ ነው እና አሁን ወንድማችን እዚህ ተገኝቶ አይቻልም የሚባለውን ታምር እንደሚቻል በአንድነት አሳይተናል።